እንዴት ዋላችሁ? እግዚአብሔር አምላካችን ስም የተመሰገነ ይሁን። እግዚአብሔር ይባርካችሁ ያገለገላችሁን ወገኖች። እግዚአብሔር ትልቅ ነው ይላል መጽሐፍ ቅዱስ። ከዛ ቀጥሎ ምን ይላል? ማንንም አይንቅም። እና በጣም ንጽጽሩ በጣም አስደናቂ ነው። ምንም ትልቅነቱ ለሱ ተወዳዳሪ የለው። ማንም ለንጽጽር እንኳን የሚበቃ የለም። ይሄን ተነጻጻሪ የሌለው ተወዳዳሪ የሌለው ትልቅ የሆነ አምላክ ማንንም አይንቅም ይላል እና እኛንም አይንቅም ማለት ነው። በጣም ታናናሽ ሰዎች አይደለም በእግዚአብሔር ፊት በሰዎች ፊት እንኳን አንዳንድ ጊዜ እዚህ ግቡ የማንባል አይነት ሰዎችን እግዚአብሔር አይንቀንም። ስለዚህ በጣም ፕሪቪሌጅድ እንደሆንን እንደታደልን እንደተባረክን አክኖሌጅ ልናደርግ ይገባል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ የጀመርነው ሲሪስ ወይም ተከታታይ ትምህርት በያዕቆብ መልእክት ላይ የተመሰረተ ነው። ባለፈው ሳምንት የተነጋገርነው እምነታችን እንደሚፈተን ተመልክተናል። ይሄንን መልእክት የሰማነው በጣም የሚጽፍላቸው ሰዎች ብቻ ሳይሆኑ እሱ ራሱ እንደተፈተነ አስባለሁ። ለምን መሰላችሁ ይሄንን ማስበው? የሚመራት ቤተክርስቲያን ናት የተበተነችበት እና አንድ በጣም በመንፈስ የምትቀጣጠል በኃይል እግዚአብሔር የሚሰራባት በኃይል እግዚአብሔር ከኢየሩሳሌም ጀምሮ ትልልቅ ተአምራቶችን እያሳየ ያስኬዳት ቤተክርስቲያን ያቺን የሚመራትን ቤተክርስቲያን ስትበተን ማየት እግዚአብሔር ሆይ ከኔ ጋር አይደለህም እንዴ? እግዚአብሔር አንተ ከኔ ጋር ብትሆን እንዴት ይሄ ነገር ሊሆን ይችላል ብሎ የመጠየቅ የሚችል አይነት ሰው ነው። ነገር ግን ለነዚህ ቻሌንጅ ውስጥ ላሉ ሰዎች ከራሱ ፈተናና ቻሌንጅ አልፎ የሚጽፍላቸው ነገር በጣም ያስደንቃል። የእምነታችሁ መፈተን ትዕግስትን ያስገኝላችኋል እያለ ሲነግራቸው እንመለከታለን እና ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ምክንያቱን ሲነግራቸው ፈተናው መከራው የምታልፉበት ነገር ደስ የሚያሰኝ ስለሆነ ሳይሆን መደሰት ያለባችሁ በውጤቱ ነው ብለን አንስተን ባለፈው ሳምንት ካስታወሳችሁ የትምህርትን ፕሮሰስ አንስተናል። ትምህርት ቤት ስንሄድ አድካሚ ነው። በበረዶው እንሄዳለን፣ በፀሐይ እንሄዳለን፣ ለፈተና እናጠናለን። ብዙ ነገሮች እያለፉ እናደርጋለን። ያንን የምናደርገው መጨረሻውን ወይንም ውጤቱን ስለምናስብ ነው ብለን ነበር። ከዛ በመቀጠል ምንድን ነው ያልነው? ፈተናዎች ምንጭ አላቸው ብለን አንስተናል። በተለይም ደግሞ በዚህ በቁጥር 2 እና 3 ላይ የሚጠቅሰው የፈተና አይነት ከእነሱ ቁጥጥር ውጪ የሆነ ፈተና ነው ብለናል። ይሄ ፈተና የመጣው ኢየሩሳሌምን ከሚመሩ ሰዎች፣ ከቤተ መቅደሱ፣ ከፖለቲሽያኖቹ የደረሰባቸው ፈተና እንደሆነ አይተናል። ያንን እነሱ የማይቆጣጠሩትን ከእነሱ ቁጥጥር ውጭ የሆነውን ፈተና ታክል የሚያደርጉበት መንገድ ምንድን ነው ብለን የተመለከትነው ከቁጥር 5 ጀምሮ በእግዚአብሔር ፊት ጥበብን መጠየቅ ነው ብለን ተመልክተናል። ጥበብ ስንጠይቅ በእግዚአብሔር ፊት ስንጸልይ ግን ሳንጠራጠር በእምነት መጸለይ ይገባናል ብለን ይሄንን ተመልክተን ነው ባለፈው ሳምንት ያቆምነው። ምናልባት 9 እና 10ን ስኪፕ እናደርግና ከላስት ዊክ ካየነው ሐሳብ ጋር የሚያያዘው ሐሳብ ከቁጥር 12 ጀምሮ ያለው ነው። ቁጥር 12ን እንመልከት። እንደዚህ ይላል፣ በፈተና የሚጸና ሰው የተባረከ ነው፣
ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። እንጸልይ። እግዚአብሔር አባት ሆይ እንደገና በፊትህ እንቀርባለን። ልባችን ለቃልህ እንዲከፈት እንለምናለን። እግዚአብሔር ሆይ ለቃልህ ጆሮቻችን እንዲከፈቱ እንለምናለን። እግዚአብሔር ሆይ ይህ የምትናገረን የቃልህ እውነት ዘልቆ ልባችንን እንዲነካ፣ ዘልቆ እግዚአብሔር ሆይ ሕይወታችንን እንዲዳስስ፣ ዘልቆ እግዚአብሔር ሆይ ድካማችንን እንዲያሳየን፣ እግዚአብሔር ሆይ እንዲፈትሸን፣ እንዲመረምረን፣ እግዚአብሔር ሆይ በተሳሳትንበት አቅጣጫ እግዚአብሔር ሆይ እንዲያርመን፣ እግዚአብሔር ሆይ በደከምንበት አቅጣጫ ጉልበትና ብርታት እንዲሆነን፣ እግዚአብሔር ሆይ መመለስ ባለብን አቅጣጫ የሚመልሰን እውነት እንዲሆን እንጸልያለን። እግዚአብሔር አባት ሆይ እባክህ ይህንን ቃልህን ሰምተን በሕይወታችን እንድንተገብረው፣ በሕይወታችን እንድንኖረው ሁላችንን እንድትረዳን እንጸልያለን። እግዚአብሔር አባት ሆይ ስለ ሁሉ እናመሰግንሃለን። ቀርቶ ያለውን ጊዜ ባርክልን። በኢየሱስ ስም አሜን። የኛ ሀገር የስፖርት አይነት አይደለም። ነገር ግን አብዛኛውን ጊዜ አውሮፓ ውስጥ የሚደረግ አንድ የስፖርት አይነት አለ። የተለያየ ስም ይሰጡታል። ግን የምታስታውሱ ከሆነ በዚህ ስፖርት ውስጥ የሚጠቃልለው የዋና ስፖርት አለው፣ የብስክሌት ስፖርት አለው። ከዛ ውጪ ደግሞ ሩጫን ይጠቀልላል እና አይ ቲንክ በትክክል ካነበብኩት አላቅም ትራያትሎን የሚባል የስፖርት አይነት ነው እና በዚህ የስፖርት ውድድር የሚወዳደሩ ሰዎች እነዚህን የስፖርት አይነቶች ሁሉ በድል ተወጥተው ሲጨርሱ ነው አሸናፊ የሚሆኑት። ያ ማለትም ማለት ነው ዋና ራሱን የቻለ ዲሲፕሊን ያለው፣ ራሱን የቻለ ልምምድ የሚጠይቅ፣ ራሱን የቻለ የስፖርት አይነት ነው። የብስክሌትንም ውድድር ስንመለከት ራሱን የቻለ ሲሪየስ የሆነ ውድድር ነው። ቀጥ ያለ ሜዳማ የሆነ ስፍራ ላይ ባይክ ያደርጋሉ። ኮረብታማ የሆነ ስፍራ ላይ እንደገና ያሽከረክራሉ። ቁልቁለት ይወርዳሉ፣ ይወጣሉ። ስለዚህ በዚህ ውድድር ውስጥ የሚሳተፍ ተሳታፊ በጣም ጥሩና ብቁ ፈጣን ዋናተኛ መሆን አለበት። በጣም ጥሩና ብቁ ሳይክሊስት መሆን አለበት። ከዛ ባሻገር ደግሞ በጣም ጥሩ ሯጭ መሆን አለበት። እንኳን ይሄንን ሁሉ አንዱን እንኳን ውድድር ተወዳድረው የማሸነፍ የማይችሉ ብዙ ሰዎች አሉ። ነገር ግን በዚህ ውድድር ውስጥ የሚሳተፉ ሰዎች እነዚህን ሁሉ ተሳትፎ ለመጨረስ በጣም ከማራቶን ያልተናነሰ ጽናት ይጠይቃቸዋል። ምክንያቱም ሁሉም አድካሚ ውድድሮች ስለሆኑ። ይህንን ውድድር የሚያሸንፍ ሰው ፍጥነት ይጠይቀዋል። ይህንን ውድድር የሚወዳደር ሰው ብርቱ መሆን አለበት። ይህንን ውድድር የሚወዳደር ሰው ከምንም በላይ ጽኑ ሰው መሆን አለበት። ጽናት የሌለው ሰው ይህንን ውድድር ፈጽሞ ሊያሸንፍ አይችልም። በተመሳሳይ በዚህ በጀመርነው ጉዞ ውስጥ አማኞች ወይንም ክርስቲያኖች አንድ ነገር ይጠበቅብናል። እርሱ ምንድነው? ጽናት ይጠበቅብናል። በዚህ ክፍል ላይ ያዕቆብ የሚያስተምራቸው የሚጽፍላቸው ወገኖች ፈተና እንዳለባቸው፣ የገጠማቸው የፈተና አይነት ልዩ ልዩ እንደሆነ ይነግራቸውና
ይሄንን እንደ ሙሉ ደስታ ቁጠሩት አላቸው። እንደ ሙሉ ደስታ የምትቆጥሩበት ምክንያት ብሎ ሲነግራቸው ትዕግስትን ስለሚያስገኝላችሁ ብሎ ይነግራቸዋል የመጀመሪያዎቹ ቁጥሮች ላይ። በሁለተኛ ደረጃ ደግሞ በፈተና መጽናት አለባችሁ ይላቸዋል። በፈተና መጽናት አለባችሁ። በየትኛው ፈተና? በስደታችሁ ውስጥ እምነታችሁን ይዛችሁ ምን ማለት አለባችሁ? መጽናት አለባችሁ። ከቀያችሁ ተፈናቅላችኋል? አዎን። በዛ ውስጥ እምነታችሁን ይዛችሁ ምን ማለት አለባችሁ? መጽናት አለባችሁ። የኢኮኖሚ ችግር አለባችሁ? አዎን። በዛ ውስጥ ምን ማለት አለባችሁ? መጽናት አለባችሁ። የሚያልፉበት ነገር ቀላል ነው እያላቸው አይደለም ያዕቆብ። ልክ ልዩ ልዩ ፈተና ሲደርስባቸው እንደ ሙሉ ደስታ የቆጠሩት ሰዎች ውጤቱን አስበው ትዕግስት እንደሚያስገኝላቸው አስበው እንደሆነ በፈተና ውስጥ ስትጸኑ እግዚአብሔር ለሚወዱት ያዘጋጀውን የሕይወትን አክሊል ምን ይላቸዋል? ይሰጣቸዋል። ስለዚህ በፈተና ውስጥ ስትጸኑ፣ መከራውን ስትቋቋሙ፣ በዛ ውስጥ ጸንታችሁ ስትቆሙ በባዶ አይደለም ይላቸዋል። ከእግዚአብሔር ዘንድ ሪዋርድ አላችሁ፣ ከእግዚአብሔር ዘንድ ሽልማት አላችሁ። ስለዚህ ይሄንን ሽልማት እያሰባችሁ የሚደርስባችሁን ነገር ምን በሉ? ተቋቋሙ፣ በጽናት እለፉት ይላቸዋል ያዕቆብ። በፈተና የሚጸና ሰው ሲጀምር ምን ብሎ ነው የሚጀምረው? የተባረከ ነው። ስንቶቻችንን የተባረክን እንደሆንን የምናውቅ ወይንም የሚሰማን? ስለ መባረክ ያለን አንደርስታንዲንግ ምን አይነት ነው? አብዛኛውን ጊዜ ሰዎች ተባርከናል የምንለው ምን ስንሆን ነው? ማቴሪያሊ ወይም ቁሳዊ ነገር ሲኖረን ነው። ጥሩ መኪና ስንነዳ፣ ቤት ሲኖረን። መጥፎ ነው እያልኩ አይደለም፣ በረከትም አይደለም እያልኩ አይደለም። ዶንት ጌት ሚ ሮንግ። እነዚህ ነገሮች ጠቃሚዎች ናቸው፣ በምድር ላይ ስንኖር ያስፈልጉናል። ነገር ግን በያዕቆብ መሰረት ምንድን ነው የሚላቸው? በፈተና የሚጸና ሰው ምን ያለ ሰው ነው? የተባረከ ሰው ነው። በስደት ውስጥ ሆኖ የተባረከ ነው። አዎ። ለምን? በፈተና ምን ስላለ? ስለጸና። ኢኮኖሚካል ችግር አለበት። በዚህ ዘመን ያለን ሰዎች ኢኮኖሚካል ችግር ያለበትን ሰው የተባረከ ነው ልንለው አንችልም። ነገር ግን ያዕቆብ ምን ይለናል? የተባረከ ነው። ለምን? በፈተና ውስጥ ስለጸና። ቤተክርስቲያናቸው በገጠማት ስደት ተበትና ምን ይላቸዋል? የተባረካችሁ ናችሁ። ለምን? በክርስቶስ ኢየሱስ ያላችሁን እምነት አልጣላችሁም ይላቸዋል። በፈተና የሚጸና የተባረከ ነው የሚለውን ሐሳብ ስታስቡ ከምን ጋር ይገናኛል? ባለፈው ሳምንት ካስታወሳችሁ ይሄ የያዕቆብ መልእክት ከወንጌል ጋር በተለይም ከማቴዎስ ወንጌል ጋር የሚመሳሰል ነገር አለው ብለን ነበረ። በተለይም ከምን ጋር? ከተራራው ስብከት ጋር በቢአቲቲዩድስ ታስታውሳላችሁ አይደል? የተባረካችሁ ናችሁ፣ የተባረካችሁ ናችሁ፣ የተባረካችሁ ናችሁ እያለ ምዕራፍ 5 ላይ አፉንም ከፍቶ እንዲህ ብሎ ያስተምራቸው ጀመር። ብሌስድ አር ዶስ እያለ ኢየሱስ የተናገረውን ነው የሚቀጥለው። መዝሙረኛውም ካስታወሳችሁ ስለ በረከት ሲናገር የሚላቸው ነገሮች አሉ ከዚህ ጋር የሚመሳሰሉ። ይሄንን ግን የያዕቆብን መልእክት ዩኒክ የሚያደርገው ምንድነው? በመከራ ውስጥ የሚጸና ሰው። እግዚአብሔር በዚህ ዘመንም የሚጸኑ ሰዎች ይፈልጋል። ከፈተና ውጪ አይደለንም። ፈተና፣ ልዩ ልዩ አይነት ፈተናዎች በሕይወታችን ይመጣሉ። ባለፈው ሳምንት እንዳለን በዛ ውስጥ ስንጸና
ልክ ያዕቆብ እንደሚጽፍላቸው ሰዎች የተባረካችሁ ናችሁ የሚል ስም ይኖረናል ማለት ነው። ለምንድን ነው የምንሮጠው? እኔና እናንተ ሁሌ ኤቭሪ ዊክ ቸርች እንመጣለን፣ እንዘምራለን፣ እናመልካለን፣ እንጸልያለን፣ የእግዚአብሔርን ቃል ኮንቲኒየስሊ እንሰማለን። እዚህ በአገልግሎት እንተጋለን። በልዩ ልዩ ስፍራ እግዚአብሔርንና ሕዝቡን ለማገልገል የምንችለውን ሁሉ እንጥራለን። ለእግዚአብሔር መንግስት እንሰጣለን፣ በዚህም በሌላም ስፍራ። ለምንድን ነው ያንን ሁሉ የምናደርገው? አክሊል ወይንም ሽልማት መጽሐፍ ቅዱሳዊ እውነት ስለሆነ ነው። ሐዋርያው ጳውሎስንና ያዕቆብን ከሚያመሳስላቸው ነገሮች አንዱ ስለ መከራ ያላቸው አተያይ ወይንም አስተሳሰብ ነው። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ካስታወሳችሁ ይሄ የጢሞቴዎስ መልእክት በተለይም ሁለተኛው የጳውሎስ የኑዛዜ መልእክት ብለን ልንወስደው እንችላለን። ምክንያቱም ሊሞት ወይንም ወደ ጌታ ሊሄድ የተቃረበበት ጊዜ ስለነበረ ጳውሎስ በዚያ ስፍራ ላይ እውነተኛ መንፈሳዊ ልጅ ለሚለው ለጢሞቴዎስ ብዙ ኢንስትራክሽን ይሰጠዋል። በእግዚአብሔር ቤት ታማኝ የሆኑ ሰዎችን መሾም እንዳለበት፣ ከእርሱ የተቀበለውን የወንጌል ዱላ ለሌሎች ታማኝ ለሆኑ ሰዎች ማስተላለፍ እንዳለበት ይሄንን ኢንስትራክሽን ይሰጠዋል። አራተኛው ምዕራፍ ላይ ሲደርስ ግን ጳውሎስ ምንድን ነው የሚለው? መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ። ከዚያ ይቀጥልና ምን ይጠብቀኛል ይላል? የጽድቅ አክሊል ይጠብቀኛል አለ። አያችሁ፣ ይሄ ሁሉ ሩጫ፣ ይሄ ሁሉ ጽናት፣ ይሄንን ሁሉ ፈተና መቋቋም ጳውሎስ ምን እንዲጠብቅ ያደርገዋል? በስተመጨረሻ ልክ ሩጫውን ሲጨርስ ያቺን ገመድ በጥሶ ሲያልፍ ሽልማት እንደሚቀበል ያውቀዋል። ሐዋርያው ያስታውሰዋል ለጢሞቴዎስም፣ ይሄ ለእኔ ብቻ ሳይሆን የእኔን ፈለግ ተከትለው ለሚሮጡ ሁሉ እንዲህ አይነት ሽልማት ይጠብቃቸዋል ይለዋል። እግዚአብሔር ይመስገን። ስንሮጥ በእንደዚህ አይነት ሜንታሊቲ፣ በእንደዚህ አይነት አስተሳሰብ ልንሮጥ ይገባል። ያዕቆብ ለዛ ነው እዚህ ቦታ ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ያልጸና ሰው አይቀበልም ወይ ነው? ታያችሁ፣ በሩጫ ሜዳ ላይ መቼም ከኢትዮጵያ ስለሆንን ስለ ሩጫ አንደርስታንድ እናደርጋለን ሁላችን። ኢትዮጵያ ኢስት አፍሪካ ውስጥ ያሉ ሀገሮችን ኬንያን መውሰድ ይቻላል። ታላላቅ የሚባሉት እነዚህ አትሌቶች ሲያሸንፉ ምን ይጠብቃሉ? ሽልማታቸውን ይጠብቃሉ። በሩጫቸው ውስጥ ጽናት የለም ማለት አይደለም። ድካም አለ፣ መጠማት አለ፣ የእግር ህመም አለ። ያንን ሁሉ ተቋቁመው ጸንተው ነው የሚያልፉት ሽልማታቸውን ለማግኘት። ስለዚህ ልዩ ልዩ ፈተና ሲገጥመን፣ ልዩ ልዩ ተግዳሮቶች ወደ ህይወታችን ሲመጡ መጽናት ያለብን፣ እንደ ሙሉ ደስታ መቁጠር ያለብን አንደኛ ትዕግስት የሚባል ካራክተር ስለሚያመጣ ነው። ሁለተኛ በቁጥር 12 ላይ እንዳለ በፈተና የሚጸና የተባረከ ስለሆነ ነው። ባለፈው ሳምንት ሌላኛው ያነሳነው ነገር ሁልጊዜ የፈተናዎቻችንን ምንጭ ማወቅ በጣም አስፈላጊ ነው ብለናል።
ለምንድነው የፈተናዎቻችንን ምንጭ ማወቅ አስፈላጊ ሆነው? የፈተናዎቻችንን ምንጭ ማወቅ አስፈላጊ ሆነው ፈተናዎቻችንን አፕሮች ማድረግ ያለብን ወይንም ታክል ማድረግ ያለብን እንዴት እንደሆነ ስለሚያስገነዝበን ነው። ባለፈው ሳምንት ካስታወሳችሁ ከውጪ ከኛ ቁጥጥር ውጪ የሆኑ ፈተናዎች ሲመጡ ምን እናደርጋለን አለ? መጸለይ ነው ከኛ የሚጠበቀው። ስለ ሁለተኛው አይነት የፈተና አይነት ሲናገር ቁጥር 13 ላይ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም። አያችሁ፣ አንዳንድ ጊዜ ሰዎች ፈተና በዛብኝ ይሉና እግዚአብሔር ፈተነኝ ይላሉ። እግዚአብሔር እንድንፈተን ሊፈቅድ ይችላል። እግዚአብሔር ግን መርሳት የሌለብን ሰዎችን በክፉ ምን አይልም? አይፈትንም። የእርሱ ኔቸር አይደለም ሰዎችን በክፉ መፈተን። እግዚአብሔር ኢዮብን እንዲፈተን ምን ብሏል? ፈቅዷል። መቼም የኢዮብን ፈተና ሁላችንም ስናስበው በጣም ከባድ ከሚባሉ የፈተና አይነቶች ናቸው። በአንድ ቀን ያለውን ሀብት ንብረት ማጣት፣ በአንድ ቀን ልጆቹን ማጣት፣ በአንድ ቀን ሰውነቱን በቁስል መመታት፣ ሀብቱን፣ ንብረቱን፣ ትዳሩን፣ ልጆቹን፣ ጤንነቱን ነው በአንድ ቀን ያጣው። ስለዚህ እግዚአብሔር ፈተናን ምን ሊል ይችላል? ሊፈቅድ ይችላል። ስለዚህ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱ ማንንም በክፉ አይፈትንም ካለ በኋላ ቁጥር 14 ነገር ግን ከላይ ያለውን ነው የሚያፈርሰው። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። አያችሁ፣ ነገር ግን እያንዳንዱ በራሱ ምኞት። የመጀመሪያ የሚያነሳው ቃል ያዕቆብ እዚህ ቦታ ላይ ሰዎች የሚፈተኑት በእግዚአብሔር አይደለም፣ እግዚአብሔር በክፉ አይፈተንም ሰዎችንም አይፈትንም ካለ በኋላ ነገር ግን የተፈተኑ ሰዎች ካገኛችሁ የሚፈተኑት በገዛ ምኞታቸው። ሰዎች ሁሉ ምኞት አለን፣ ዲዛይር አለን። ሀብት ማግኘት መመኘት ክፋት የለውም። ክፉ የሚሆነው ግን መቼ ነው? ሀብት ልናገኝበት የምንፈልገው መንገድ ክፉ ሲሆን ነው። በስራችን ትርፋማ ለመሆን መፈለግ ምንም ችግር የለውም፣ ጥሩ ምኞት ነው። ነገር ግን ትርፋማ ለመሆን የምንነግደው ንግድ ላይ የምግብ ምርት ከሆነ የምናመርተው ፕሪዘርቫቲቭ ባልተገባ መንገድ ብንጨምርበት እዛ ምግብ ውስጥ ሰዎችን ምንድን ነው እያደረገ የሚሄደው? እየጎዳ ነው የሚሄደው። ገንዘብ ልናገኝ እንችላለን፣ ግን እንዲህ አይነት ጥፋቶችን ስንፈጥር በእግዚአብሔርም ትክክለኛ መንግስት ካለ በመንግስትም ተጠያቂነት አለብን ማለት ነው። ስለዚህ ያዕቆብ እያለ ያለው ምንድነው? ዲዛይራችሁን ኮንትሮል አድርጉ። በገዛ ምኞታችን ምን ስንል ስንሳብ አለ። ሲጀምር ሁሉ ነገር ምኞት ላይ ይጀምራል። ኦኬ I have to get this, I have to get that። ይሄንን መጨበጥ አለብኝ፣ ይሄንን መያዝ አለብኝ፣ ይሄንን እንዴት ለያዘው? ምኞታችን አንቆ ይይዘናል። አንድ ሰው ሲናገር ምን አለ?
ስለ አሳ ማጥመድ አነሳ ምሳሌና አሳ ማጥመድ ምንም እንትን የለው። አሳ ግን ስታጠምዱ እቺ ሁኳ ላይ ምግብ ነው የምታደርጉት አይደል? አሳው ምግብ አገኘው ብሎ ነው የሚይዘው። ግን ሰው አሳውን አንቆ የሚይዘው ሁኩ ነው። ከዛ ህይወቱን ሉዝ እንዲያደርግ ነው የሚያደርገው። ስለዚህ ምን አለ? በገዛ ምኞታችን ስንሳብ ልክ እንደዛ ሁክ ነው የምንያዘው። ነገር ግን እያንዳንዱ በገዛ ራሱ ምኞት ሲሳብና ሲታለል ይፈተናል። ቀጥሎ ያለው ግን በጣም ያስፈራል። ከዚህ በኋላም ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። በመጀመሪያው ባየነው ፕሮሰስ ውስጥ ካለፈች በኋላ ምኞት ትጸንሳለች ይላል። ያ ጽንስ ኃጢአትን ነው የሚፈጥረው፣ ኃጢአትን ነው እንዲወለድ የሚያደርገው። አያችሁ፣ ሪፒቲቲቭ የሆነ ኃጢአት ጊልት። ምን አለ አንድ ሰው ሲናገር፣ ኃጢአት ለመጀመሪያ ጊዜ ስናደርግ እንወቀሳለን አለ። ሁለተኛውም ቀን ስንደግመው ወቀሳው ይቀጥላል አለ። 3፣ 4፣ 5፣ 6 ቀን እየደጋገምነው ስንሄድ ግን እንደ ኖርማል አይምሯችን ይቀበለዋል አለ። የዛን ጊዜ ሰው ህሊናው ሞተ ወይንም ሲርድ ሆነ የሚባለው እዚህ ስቴጅ ላይ ሲደርስ ነው ማለት ነው። ስለዚህ ምኞትን እንቆጣጠር፣ ምኞታችንን ኮንትሮል እናድርግ፣ ምኞታችን ወደ ክፉ እንዳይቀየር ጥንቃቄ እናድርግ። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአት ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ቁጥር 16 የተወደዳችሁ ወንድሞች ሆይ አትሳቱ፣ በጎ ስጦታ ሁሉ ፍጹምን በረከት ሁሉ ከላይ ናቸው፣ መለዋወጥም በእርሱ ዘንድ ከሌለ፣ በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። አያችሁ፣ ስለ ምንጭ ደጋግመን አውርተናል አይደለ? የመጀመሪያው የፈተና ምንጭ እኛ ከምንቆጣጠረው ውጪ ነው አለን። ሁለተኛው የፈተና ምንጭ ከኛ ዲዛይር ከኛ የሚወጣ ነው አለን። እዚህ ቦታ ላይ በሁለተኛው የፈተና አይነት ከኛ ከሚወጣ የፈተና አይነት ጋር ሲያነጻጽረው በፍጹም እግዚአብሔር ሰዎችን በክፉ አይፈትንም። እግዚአብሔር ምን አይነት ነው የሚለን? የተወደዳችሁ ወንድሞች አትሳቱ፣ በጎ ስጦታ ፍጹምን በረከት ሁሉ ከየት ናቸው? ከላይ ናቸው። እግዚአብሔር የፍጹም በረከት የበጎ ስጦታ ምንጭ ነው እንጂ የክፉ ፈተና ምንጭ አይደለም እያለ ነው ያዕቆብ የሚነግራቸው። አትሳቱ፣ እግዚአብሔር በክፉ አይፈትንም፣ አትሳቱ። እርሱ የበጎነት የበረከት ምንጭ ብቻ ነው። በእርሱ ዘንድ መለዋወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። እግዚአብሔር አንዴ በክፉ የሚፈትን አንዴ የሚባርክ፣ አንዴ በክፉ የሚፈትን አንዴ የሚባርክ፣ እንዲህ አይነት መለዋወጥ የለበትም። ምክንያቱም ስለ ብርሃን ሁላችንም አንደርስታንድ እናደርጋለን። በቀን ፀሐይ ትወጣለች፣ በሌሊት ጨረቃና ከዋክብት አሉ። ልክ ስርዓቷን ጠብቃ ስትሽከረከር በአንድ ስፍራ ብርሃን ይሆናል፣ በሌላ ስፍራ ምን ይሆናል? ጨለማ ይሆናል። ይለዋወጣል። ኮንሲስተንት አይደለም።
እግዚአብሔር እንደ ተፈጥሮ የሚለዋወጥ ባህሪ የለውም። የእርሱ ባህሪ አንድ አይነት ነው። የእርሱ ምንጭነት የበረከት ምንጭ ነው እያለ ያዕቆብ ይነግራቸዋል። ስለዚህ ወንድሞቼና እህቶቼ እግዚአብሔር በዚህ ከሰዓት በኋላ የሚናገረን ነገር ይሄንን ነው። በፈተና ጽኑ ይለናል እግዚአብሔር። ለምን? ሽልማት የሚያገኘው እግዚአብሔር ተስፋ የሰጠውን የሕይወትን አክሊል የምትሸለሙት በፈተና ውስጥ ምን ስትሉ ነው? ስትጸኑ። በምን ውስጥ እንደምናልፍ እያንዳንዳችን አላውቅም፣ ግን በእርግጠኛነት ሁላችንም የምናልፍበት የየራሳችን ቻሌንጅ እንዳለን አስባለሁ። ያዕቆብ ለነዚህ በፈተና ውስጥ ለሚያልፉ ሰዎች የሚላቸው ነገር አንድ ነው። ጽኑ። በፈተናችሁ ውስጥ ጽኑ። እንደተሰደዳችሁ አውቃለሁ፣ እንደተበተናችሁ አውቃለሁ፣ ጽኑ። ቀያችሁን እንደለቀቃችሁ አውቃለሁ፣ ጽኑ። ከቤተሰባችሁ እንደተለያችሁ አውቃለሁ፣ ጽኑ። ከአለቆቻችሁ ከአሰሪዎቻችሁ ተግዳሮት እንዳለባችሁ አውቃለሁ፣ ጽኑ። ኤክስፕሎይት እንደምትደረጉ አውቃለሁ፣ ጽኑ። ደሞዛችሁ በሚገባ እንደማይከፈላችሁ አውቃለሁ፣ ጽኑ። ከበቂ በላይ ምክንያት አላቸው ኮምፕሌን ለማድረግ። ከበቂ በላይ ምክንያት አላቸው የተሰማቸውን ስሜት ሪፍሌክት ለማድረግ። እያለቀሳችሁ ግን ምን በሉ? ጽኑ። ደሞዛችሁ እያልተከፈላችሁ ጽኑ። ኤክስፕሎይት እየተደረጋችሁ ጽኑ። ከነዚህ ሰዎች የባሰ ፈተና አለብን ብዬ አላስብም። ስለዚህ እግዚአብሔር ዛሬም የሚለን ያዕቆብ ለሚጽፍላቸው ሰዎች ከሚላቸው የተለየ መልእክት አይደለም። ጽኑ የሚል ነገር ነው የሚያስተላልፈው። ከዛ በመቀጠል እግዚአብሔር በዚህ ከሰዓት የሚለን ምንድን ነው? የፈተናችሁ ምንጭ ጠንቅቃችሁ ወቁ ነው የሚለን። ሁለተኛው የፈተና ምንጭ ምኞታችሁ ነው፣ ዲዛይራችሁ ነው። ስለዚህ ዋች ዮር ዲዛይርስ። ፍላጎቶቻችንን ምኞቶቻችንን እንፈትሽ። ከመመኘት ውጭ አንሆንም። በነገራችን ላይ መመኘትም ክፋት የለውም፣ ግን ምኞታችን ወደ ክፉ እንዳይሄድ እንቆጣጠረው፣ እንግዛው፣ ኮንትሮል እናድርገው። ያ ነው መልእክቱ። በጣም መጠንቀቅ ያለብን ምኞታችን በዚህ ሂደት ውስጥ እንዳያልፍ ነው። በቁጥር 15 ላይ እንዳለው ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ሞትን ትወልዳለች። ፕሮሰሱ እንደ ሰው ልጆች ነው። የሰው ልጆች ይወለዳሉ፣ ያድጋሉ እና እዚህ ቦታ ላይ ፐርሶኒፊኬሽን የሚባል አጻጻፍ ነው የሚጠቀመው። ምክንያቱም ጽንስ ከሰው ልጅ ጋር ወይም ከአኒማል ጋር ነው የሚያያዘው። እዚህ ቦታ ላይ ኃጢአትን ፐርሶኒፋይ ሲያደርጋት የሰውኛ ዘይቤ ሲጠቀም ነው የምናየው። ኃጢአት ትጸንሳለች አለ። ኃጢአት ካደገች በኋላ ምንን ትወልዳለች? ሞትን ትወልዳለች ይላል። ስለዚህ ተጠንቀቁ። ፕሮሰሱ አድጎ እዚህ ሌቭል ላይ እንዳይደርስ መጠንቀቅ አለባችሁ። ምንጫችሁን እወቁት። ክፉ የሆነ እግዚአብሔር የክፉ ነገር ምንጭ አይደለም። ይልቁኑ እግዚአብሔር የምን ምንጭ ነው ይላል? ፍጹም እና በጎ የሆነ በረከቱ ምንጭ እግዚአብሔር ነው ይላቸዋል። ስለዚህ ዛሬ አተያያችንን እንቃኝ። አስተሳሰባችንን፣ አመለካከታችንን በእግዚአብሔር ቃል መሰረት ልናስተካክል ይገባል። እግዚአብሔር ይርዳን። አሜን። እንጸልይና እንጨርስ። እስኪ ጥቂት ራሳችንን እየፈተሽን ራሳችንን እያየን እንጸልይ።